ደስ ይላል ማለት ከእንስሳ ጋር መዋል ደስ ይላል፣ ከአትክልት ጋር መዋል ደስ ይላል። ትዘሪዋለሽ፣ ችግኝ ታቸግኘዋለሽ፣ ችግኙን ተንከባክበሽ ለምርት ታደርሻለሽ እና ሁሉም ላይ እድገት ስላለ ያምራል፣ ደስ ይላል ማለት በቃ ስራው ላይ ደስተኛ ሆነሽ ነው የምትሰሪ። ለምንድነው ደስተኛ የምትሆኚው? ሁሉ ጊዜ የሚያድግ ነገር ነው። አሁን ለምሳሌ ትንሽ ታገኛለሽ፣ ከዛ ደግሞ አድጎ ታገኘዋለሽ፣ እንደገና ደግሞ እሱ ይወልዳል፣ እንደገና ደግሞ እሱ ይወልዳል፣ ደስ ይላል። እንግዲህ ስራው እዚህ ደረጃ ሲደርስ እንግዲህ ሂደቶች ነበሩት ብዬ አስባለሁ እና አጠቃላይ ወደዚህ ስራ መቼ የተመጣበት አጋጣሚ ራሱ ምን ነበር? አጋጣሚ ከወተት ሀብት ልማቶች ሾላ ድሮ በሚባለው እነሱ ሰላሌ ላይ እርባታ ይሸጡ ነበረ በ94 ዓመተ ምህረት እና ያንን እርባታ ሲሸጡ ጨረታ እንዳጫሩት ነበረ እኔ የተጋበዝኩት። አጫራችነቴ ቀረና ተጫራች ሆንኩኝ። እና ከነሱ 3 ከብቶች ገዛ በጨረታ። አዎ። እና ሪስክ ወስጄ ነው። ቦታ አልነበረኝም፣ ስለ ከብት እውቀት የለኝም፣ የአዲስ አበባ ልጅ ነኝ። በቃ ምንም ማድረግ እንዳለብኝ ምንም እውቀት አልነበረኝም። ዛሬ ግን ያው በጉዳዩ ላይ በደንብ አሁን ሙሉ እውቀት መረጃ አለሽ። ደስ ይላል በጣም። በድፍረት ነው የገባሽበት? በድፍረት ነው የገባሁት። ስገባም በጣም ብዙ ቻሌንጆች ነበሩ፣ በጣም ከባድ። ከዛስ በኋላ እንዴት ወደ ውጤት መጣ? አሁን ወዳለበት ደረጃ የመጣበት ሂደት የደረሰ ብዙ አለው። በቃ ያው ተስፋ ባለመቁረጥ ብቻ የሚረዳሽ እግዚአብሔር ነው።